አንዲት ክፉ ቀን ያለህን ነገር ሁሉ ይወስድብሃል። እውነተኛ ታሪክ ነው ዛሬ የምነግራችሁ፣ እስከ መጨረሻው ስሙ። ሰላም ሰላም ተመልካቾች፣ እንግዲህ ዛሬ ያጋጠመኝን እውነተኛ ታሪክ ነው የምነግራችሁ። ትማሩበታላችሁ ብዬ ስላሰብኩኝ ነው። እስከ መጨረሻው ስሙት እና ምን መሰላችሁ፣ ዛሬ ፍርድ ቤት ቀጠሮ ነበረኝና የቦሌ አንደኛ ደረጃ ፍርድ ቤት የሆነ ማስገባው ሪፖርት ነበረና ቀጠሮ 3 ሰዓት ነበረ እና በጠዋት ተነስቼ ከዚህ ከቢሮ ከመስሪያ ቤት ማለት ነው፣ በጠዋት ተነስቼ ሪፖርቱን ለማስገባት ከዚህ ሄድኩኝ። ከዛ ሪፖርቱን አስገባውኝ 3 ሰዓት ከምናምን አካባቢ 3 ሰዓት ተኩል አካባቢ ተጠራ። ከዛን ችሎት ገብቼ ሪፖርቱን አስገብቼ ከዛ ወጣሁኝ። ከዛ የቦሌ ፍርድ ቤት ካወቃችሁት 24 አካባቢ ነው የሚገኘው እና ከዚህ ከ22 ስንሄድ መብራት አለ። መብራቱን ተሻግረን ያለውና ከፍርድ ቤት ቀጥታ ወጥቼ ወደ ቢሮ ለመሄድ ስመለስ አንዲት ልጅ መንገድ ላይ ቁጭ ብላ በጣም ትልቅዬ ቦርሳ ይዛ ብቻዋን ቁጭ ብላ ታለቅሳለች። እና ሰዎች ይመጣሉ፣ ይጠይቋታል፣ ያልፋሉ፣ ይጠይቋታል፣ ያልፋሉ፣ ይጠይቋታል፣ ያልፋሉ። እና እቺ ልጅ ምን ሆና ነው ብዬ ጠጋ ብዬ ስጠይቃት ያው ቦሌ አራብሳ አካባቢ ነበረ ሰው ጋር ተቀጥሬ ቤት ሰራተኛ ነኝ የነበርኩኝ አለችኝ። እና እዛ ተቀጥሬ ነበረ የምሰራው እና ተቀጥሬ እየሰራው እያለ አገር ቤት ወይም ጎንደር ነው ያለችኝ ሀገሩና አባትሽ ታሟል እና ነይ ብለው ደወሉልኝ አለች። እና እንደዛ ብለው ፋዘር ከቤተሰብ ሲደውሉላት ያው አሰሪዎቿን መጠየቅ ነበረባት። አሰሪዎቿን ትጠይቃለች፣ አሰሪዎቿም ይፈቅዱላታል። እና የሰራችው የሁለት ወር ደሞዝ ይሰጣትና 4800 ብር እሱን ይዛ ወደ አባቷ ነገ ለመሄድ ከቤት ትወጣለች ማለት ነው። ከቤት በምወጣበት ሰዓት ያው ረዣዥም ጉዞ ደግሞ ያው ዛሬ ቀን ከሆነ ቀኑ ሙሉ የሚጓዝ ጉዞ አሁን ቀን ላይ ተነስቶ አይደረስም እና ለነገ ጉዞ ዛሬ ወደ መናኸሪያው ጠጋ ብሎ መታደር አለበት እና ወደ መናኸሪያው ለማደር ከዛ ትወጣለች። ዛሬ እዛ አድራ ነገ ጠዋት ለመሄድ ማለት ነው። እና ጠዋት ትወጣለች ዛሬ። ከዛን በምትሄድበት ሰዓት ታክሲ ስትይዝ ታክሲ ላይ ለካ ቦርሳ ውስጥ ከተው ነበረ ብሩ ያላትን አንድም ሳያስቀሩ የሰራችበትን እያንዳንዷን ሁሉንም ሙልጭ አድርገው ወስደው 4800 ብርም ማለት ነው ወስደውባት መንገድ ላይ ቁጭ ብላ እያለቀሰች የነበረችው ለካ ለዛ ነበር። ከዛ ተነሺ በቃ አሁን አገርሽ አባትሽ ጋር መሄድ አለብሽ፣ ስለዚህ ተነሺ ብዬ ከዛ አስቻት የትራንስፖርትና የአልጋ ሰጥቻት ቤቴም አውጥቼ ከዛን ተለያየን እላችኋለሁ። እና ምላችሁ ፈልጌ ነው ዘመኑ በጣም ከፍቷል። እያንዳንዳችሁ መንገድ ላይ ሰዎች ሲጠጓችሁ እንኳን ተጠንቀቁ። በጣም ሌባ በጣም በዝቷል እና ያስተምራችኋል ብዬ ነው ሼር ያደረኳችሁ። እና ሌባው ደግሞ አንድ ነገር ልነግር ፈልጋለሁ። ገንዘብ ሊሰረቅ ይችላል፣ እውነት ግን መቼም አይሰረቅ። አንተ ምናልባት ለአንተ ወስደ ምሳህን ወይም ደግሞ ራትን ልትበላበት ትችላለህ። እሷ ግን የያዘችው ብር የአባቷ ህይወት ነው። ይሄ ብር ብቻ አይደለም፣ የነፍስ ጉዳይ ነው። አባቷ ታሞባት እሷን ልታስታምም ነበረ ብሩን ተቀብላ ልትሄድ የነበረው። አንተ ግን ሰርቀ ወይ ምሳ ነው የምትበላበት፣ ወይ ራትህን ነው የምትበላበት፣ ወይም ደግሞ ጫማ ነው የምትገዛበት፣ ወይም ስልክ ነው የምትገዛበት፣ ወይ ልብስ ነው የምትገዛበት። ሌላ ምንም ልታደርግበት አችልም። የሰው ገንዘብ ደግሞ ምን ያህል ዋጋ እንደሚያስከፍል እዚሁ ምድር ላይ ያሳያል። እና ኦዲየንሶች ደግሞ እንግዲህ ተጠንቀቁ፣ ያውቁ። በህይወታችሁ ስትኖሩ ተጠንቀቁ። በታሪኩ እንግዲህ ትምህርት እንዳገኛችሁ ተስፋ አደርጋለሁ። እስኪ እንግዲህ ደግሞ ወደ መፍትሄው እንሂድ። ያው መቼም የሰው ልጅ ካልተቸገረ በስተቀር ወደ ስርቆት አይገባምና እንደዚህ አይነት ስርቆት ውስጥ እንዲገቡ የሚያደርጋቸው ወጣቶችም ሊሆን ይችላሉ፣ ትልቅ ሰውም ሊሆን ይችላል። እና እስኪ ምን አይነት ነገሮች ናቸው? እስኪ በየቤታችን ወደፊት የሚመጣውን ትውልድ በምን አይነት ነገር እንታደገው? ከአባቶቻችን የተቀበልነው የመተሳሰብ፣ የመዋደድ፣ የመፋቀር፣ የኢትዮጵያዊነት ልክ የሚለካበት እስኪ እሱ እየጠፋ ነው እየሄደ ያለውና እስኪ ይህን ነገር ትውልዱ ላይ በምን አይነት መንገድ እናስርስ? በምን አይነት ነገር ወደ መፍትሄው እንግባ? ሰዎች ወደ ስርቆት እንዳይገቡ ምን እናድርግ የሚለውን በየቤታችን እስኪ እያንዳንዳችን እንወያይበትና ያው መፍትሄ መቼም የሌለው ነገር የለም እዚህ ምድር ላይ። ወደ መፍትሄ ብንመጣ ጥሩ ነው። መቼም የሰው ልጅ ብር ሲያጣ ነው ብዙ ጊዜ ሲያጣ ነው ወደ ስርቆት ቢገባውና እስኪ ስርቆት እንዳይገቡ ትውልዱን ለመታደግ ምን ማድረግ አለብን? ስርቆት ብቻ አይደለም፣ ብዙ ወጣቶች ሱስ ውስጥ አሉ። ብዙ ወጣቶች ሲሻ ይስባሉ።
ጎዳና ላይ ብዙ ጊዜ እኔ አሁን ብዙ ጊዜ ማታ ማታ የማያቸው ልጆች አሉ እዚህ አይደለም ሺሻ ሌላ ምናምን አይደለም እንጀራ እያለ የጫማ መለጠፊያ ማስቲሽ በጣም ማስቲሽ የሚስቡ አሉ። ማስቲሽ እንግዲህ እየሳቡ የሚኖሩ ልጆች አሉ። እና ያንን እስኪ ለመታደግ እስኪ ምን ማድረግ አለብን? አንድ ላይ ሆነ ከአባቶቻችን የተቀበልነውን ታላቅ ሀገር ናት ሀገራችን። ያንን ወደፊት ለማስቀጠል ትውልዱ ምን እናስተምረው? እኛስ ምን አይነት ኑሮ ነው እየኖርን ያለነው? አዎ ኑሮ ውድ ነው፣ በእርግጥ ልክ ነው። ግን ያው ከመጠላላት ይልቅ ብንዋደድ ይበልጥ መፍትሄ እናመጣለን። እና እስኪ እዚህ ነገር ላይ እያንዳንዳችን እንወያይበት እላለሁ። እስከ መጨረሻው ስለሰማችሁኝ ሁላችሁንም አመሰግናለሁ። መልካም ጊዜ ይሁንላችሁ። ስለ ሀገር ፍቅር ገባኝ በእውነቱ ማንነቴን ክጄ ላንቺ አንሼ ብታይ ከእድሜ ከሕይወቴ ሰስቼ ብነሳሽ ይራቀኝ ሰውነት ልርገፍ እንደ ጤዛሽ ታሪክ ያድርገኝ ተወቃሽ ለእናት ኢትዮጵያ ታጥቄ ጠንክሬ የምሰዋላት ነኝ እኔ ስለ አገሬ።